አንበሳ ለምደሃል ጊፍት ለምደሃል አጠፋም ነገ ግን ክብርን ትጣጣለህ እመነኝ እቺ ሊያሾ ምንድን ያለችው ብላችሁ እኔ እቺን ቃል አስታውሷት ድንግል አይደለችም እሱም ድንግል አይደለም ግን ታናሾች ምን ይሉኛል አለች ቤተሰብ እኔ ታናናሽ እህቶች አሉኝ ወላጆቼ ምን ይሉኛል ስለዚህ እንደምንም ተክሊል መፈጸም አለብኝ ይሄን ያለ ሰው እኮ ቀድሞ ነው ራሱን መጠበቅ ያለው አክሊል ትሸልማታለች አይ ጉራማይሌ ከሚሆን ሁለት የተለያየ ከሚሆን እንደው ለካሜራውም ለፎቶውም የተለያየ አንድ እንደውን ካሉ ወደ ማስባን ነው መምጣት የሚችሉ ወደ ተክሊል ነው መምጣት አይችሉም ሳነች ክብሯን በውስጧ ደብቃ የእግዚአብሔር ጸጋ ይሰጣት በቃ አይ እንደው ሰው ምን ይለኛል ቤተሰብ በሷ ተጠጋግቼ የሚባል ነገር የለም እሷም ደግሞ በእውነት ለሱ ብላ ድንግል ሆና እንደሱ ብላ በትህትና ወደ እሱ ስርዓት ልምጣ ነው ማለት ያለባት እንጂ ወደሚበልጣው ወደ ከፍ ያለው ልምጣ ማለት አይቻልም ስለዚህ አንድ እንሁን ካሉ ተመሳሳይ ይሁን ስርዓቱ የሚፈጸሙ ካሉ ማስተዋን መሆን ይችላል አንዱን ወደ ተክሊል እንምጣ ማለት ግን አንዳንድ ጊዜ እንግዲህ አንደር ኮቴሽን የቤተክርስቲያን መምህራን ተብሎ ትችላላችሁ ይያሉ የሚያዳፍሩ ስላሉ ማለት ነው ከዚህ ስኔ ልክ እዚህ ጋር ላቋርጥና ትቀጥላለህ እኔ አሁን ቦታውን አልናገርም ከአንድ በጣም ከመወደው ወዳጅ ጋር አጣልተውኛል ማለት አሁን ምናልባት ይሄን መራገብ ሊከታተሉ ይችላል ልጁና እኔ አሁን እንግዲህ እንደ ቤተክርስቲያን ትምህርት አሁን የተባለውን ነገር ነው ለሱ የነገረው እንደዚህ አይፈጸምም ከዛ ንስሐ አባቴ ነው የሚላቸው እኛን ሰው ትችላለህ ምንም ችግር የለውም አሉት ማለት ከዛ ይሄ ወሬ ተሰማና እዛ አካባቢ ሰንበት ተማሪዎቹ ምናምን ሰሙና እሳቸው ትችላለህ ማለታቸውን እንደገና ደግሞ በትምህርቱ እንደማይቻል ተሰማና ቤተክርስቲያኑ አስተዳደር ጋር ደረሰ ጉዳዩ ከዛ አትችልም አሉት በቃ ይሄን ያስከለከለኝ ምትኩ ነው ማለት ነው ትምህርቱን አይደለም እና በጣም ነው ያዘንኩት ውስጤ ተቆርጧል እውነት ለመናገርና እኛኛውንም እንዳልናገራቸው ካህን ናቸው ምናልባት ከሱ ጋር ባለው ቀረቤታ ይሄውን ቅድም እንዳለው በማጠጋጋት የሚሆን ነገር የለም ለልጁ ህይወት የሚጠቅመው በትክክል በሽታውን ተናግሮ መድኃኒቱ ማግኘት ነው እንጂ ያለው አሁን ሰው ሆዱን ታሞ ያይን ጠብታ ብታረግለት ምንም ጥቅም የለውም እና በርግጥ ደግሞ የተደሰትኩበት ያው መጨረሻ ላይ ጋብቻው ተፈጸመ በማስባን ማለት ነው ግን አሁን ጥሩ ኑሮ እየኖሩ ነው እሱን ሳይ ደግሞ በጣም ደስ ይለኛል እና አሁን በቃ እግዚአብሔርም እኮ የሚገኘው እንደው በትህትና ራሳችን ገልጠን እግዚአብሔር ማታለል አይቻልም እግዚአብሔር ሁሉን አዋቂ ነው እውነት ነው በትህትና ስንቀርብ የቤተክርስቲያን ስርዓት የሚያዘውን ስናከብር ነው የእግዚአብሔርን ጸጋ የምናገኘው እንጂ በመዳፈር ሰው ምን ይለኛል ለሰው ታይታ በሚሆን እኔም የገጠመኝ ስላለ ማለት ነውና ድንግል አይደለችም እሱም ድንግል አይደለም ግን ታናሾች ምን ይሉኛል አለች ቤተሰብ እኔ ታናናሽ እህቶች አሉኝ ወላጆቼ ምን ይሉኛል ስለዚህ እንደምንም ተክሊል መፈጸም አለብኝ ይሄን ያለ ሰው እኮ ቀድሞ ነው ራሱን መጠበቅ ያለው ለታናሽ አርያ መሆን የሚገባው በአንድ ቀን ስርዓት የሚፈጸመው ሳይሆን በየዕለት ተዕለት ህይወት ነው ከዛ በኋላ ተነጋግረን ወደ መተማመን መተን እሺ በስርዓተ ማስበው ብለው እግዚአብሔር ይመስገን ልጆች ወልደው በጥሩ ሁኔታ አንዳንድ ጊዜ ማስተዋል ማጣት ስለሚመጣ ማለት ነው አንዳንድ ጊዜና ስርዓተ ተክሊል የሚፈጸመው ድንግልናቸውን አክብረው የእግዚአብሔርን አክብረው ጠብቀው ለኖሩት ብቻ ነው ስርዓተ ማስባን ደግሞ ድንግልናቸውን በተለያየ ምክንያት እያጡን ያወቁ በድፍረት ወደዚህ መቅረብ የለባቸው የሁለቱም ማሰሪያ ግን ሚስጥረ ቁርባን ያለ ቁርባን ቤተክርስቲያን ጋብቻን አትፈጽምም ስርዓቱ ጸሎቱ ደርሶልኝ ሳልቆርብ ልውጣ ማለት አይቻልም ስጋው ነው መቀበል አለባቸው ለምን ሁለት አይነት ሆነ ቤተክርስቲያን እንግዲህ ሐኪም ቤት ነች ፍርድ ቤት አይደለችም ፈርዳ ሰውን በኃጢአት ጥፋ ብላ የምታባረር አይደለችም እና የወደቀውን ታነሳለች የጠመመውን ታቀናለች ቤተክርስቲያኑ የሚመጣው ከበሽታችን ልንፈወስ ነው ህግ አፍርሰዋል እግዚአብሔርን አሳዝነዋልና ጠፍተው ይቅሩ አትልም ሁሉ ጊዜ ምህረት በር ነው ያላት ቤተክርስቲያን እና የሁለተኛው ስርዓት የሚሆነበት ምክንያት የመጀመሪያ የምታበረታታው ህግ አክብረን እንድንኖር ነው ሁለተኛው ግን የወደቀውን ማንሻ ነው የጠፋውን መመለሻ ነው የእግዚአብሔር ምህረት ቸርነት የምንቀበልበት ነውና ሁለት አይነት ስርዓት የሆነበት ይሄ ነው እኔ ሚስ አንደርስታንዲንግ እንዳይኖር ግን በደም ተመልካቾቻችን ማወቅ ያለባቸው ቅድም ቀሲስ በደም አርጎ አስቀምጦታል ቤተክርስቲያን የምትፈጽመው ጋብቻ አንድ ነው ሁለት ጋብቻ አትፈጽምም ስርዓቱ ነው ጋብቻውን የምትፈጽምበት ስርዓት አንድ ጋብቻን በሁለት መንገድ ትፈጽመዋለች አንደኛው በስርዓተ ተክሊልና በቅዱስ ቁርባን ብቆ ነው ሲገኙ ትፈጽመዋለች ሁለተኛው ስርዓት ደግሞ በስጋው ደግሞ ዞሮ ግን ጋብቻውን የሚያከብረው ስጋው ደግሞ ምሳሌ ከሚመስልለት ነገር ቢያንስም አንድ ትልቅ የከፍተኛ ትምህርት ተቋም ዩኒቨርሲቲ ሊሆን ይችላል ተማሪዎችን ያስመርቃል አላማው የዛ ተማሪው ተመርቋል ውጤቱ ምንም ይሁን ምን ማለት ነው ደግሞ ከጎኑ በማረግ የተመረቃል አይደል
በማዕረግ የተመረቀውም ተመርቋል። ውጤቱ መጥቶለት የተመረቀውም ተመርቋል። ምናልባት ያኛው በማዕረግ የተመረቀው እዛው ሊቀር ይችላል። ይሄን አድቫንቴጅ ሊያገኝ ይችላል። ግን ዞሮ የሚደረግለት ስነ ስርዓት የሽልማቱ ስነ ስርዓት የተለየ ነው። አየው፣ ምርቃቱ ግን ለሁለቱም እኩል ነው። ምርቃቱ እኩል ነው። ጋብቻው በቤተክርስቲያናችን እኩል ነው። ግን ይዘውት ስለተገኙት ነገር ደግሞ የሚሸለሙት ሽልማት ነው። አክሊሉ እሱ ነው፣ ይዘህ ስለተገኘ። ምክንያቱም ድንግልና መጠበቅ በዚህ ዓለም ላይ በጣም ከባድ ነው፣ ፈተናው ማለት ነው። ሁለት ጥቅሞች ናቸው ያሉት። አንድ ለጠበቀው ማክበር ራሱ አንተ አንድ ነገር አድርገህ ቴንኪው ስትባል ደስ ይልሃል አይደለም? ለጠበቀው ሰው የሚደረግ ትልቅ ቤኔፊት ነው፣ ትልቅ ስጦታ ነው። ሁለት ለሌሎቹ የሚያስተላልፈው መልእክት አለ። እኔ እኮ ብጠብቅ እዚህ ማዕረግ ላይ ነው የምደርሰው፣ በቃ በዚህ ቤተክርስቲያን እንዲህ ነው የምታከብረኝ ብሎ ሰው ገና ሰማያዊ አክሊል እየጠበቅን አይደል እንዴ? ስለዚህ ምድራዊውን ይሄ በምድር ላይ የሚታየውን በእርግጥ ስርዓተ ተክሊሉ በምድር ብቻ የሚቀር ነው እያልኩ አይደለም፣ ሽልማት ነው፣ የነፍስ ዋጋ አለው። ግን ለዛ ለመንግስተ ሰማያት ገና መጨረሻ ለምናገኘው ህይወት እንደዛ እየደከምን ያለን ሰዎች አጠገባችን ማድረግ የምንችለውን ነገር ሳናደርግ እንዴት እዛ እንደርሳለን? ስለዚህ ሌላውን ያበረታታል ማለት ነው። አይ ችግር የለውም ብላ ለሁሉም እኩል ብታደርግ ኖሮ እኔ ችግር ስለሌለው እያለ መንገድ ላይ ብዙ ሰው እየተሰነካከለ ይቀራል ማለት ነው። እና ትልቅ ትምህርት ነው በነገራችን ላይ ማለት ይሄ እኮ በዓለማዊም ራሱ ድንግልናቸውን የጠበቁ ሰዎች ወጥተው ሲኩራሩ እናያለን እኮ በዓለም ውስጥ ሞዴሊስት ነን ምናምን እያሉ ድንግልና የሴት ልጅ ክብር ምልክት ነው እያሉ ማለት ነው። እንደሱ እንኳን እንደዛ የራሳቸውን ለመግለጫ ከተጠቀሙበት በመንፈሳዊውትማ እንዴት ሌላውን እኩል ልናደርግ አንችልም? ግን ቅድም እንደተባለው ሁለት ጋብቻ የላትም፣ አንድ ጋብቻ ነው። በሁለት መልኩ ነው የምትፈጽመው። ሲጀመር ጋብቻዋ የቤተ ክርስቲያን ከመጀመሪያም ጀምሮ ማለት ነው አንድ ነው። እኔ ጋብቻ የሚለውን የአማርኛ መዝገበ ቃላት እያየው ነበር። ጋብቻ የሚለውን ሲፈታው ተክሊል ብሎ ነው የሚያመጣው። አይገርም? ስለዚህ መጀመሪያ ላይ ቤተክርስቲያን ሁሉ ጋብቻ የሚፈጸመው በተክሊል ነበር ማለት ነው። በቃ መጀመሪያ። በኋላ ምን መጣ? እነዚህ በተክሊል ያገቡ ሰዎች እንቅፋት አጋጥሟቸው ከሁለት አንዳቸው ሲሞቱ ሁለተኛ ለማግባት ሲያስብ ምን ይደረግ? በተክሊል አያገባም ይሄ ሰውዬ ማለት ነው። ሁለተኛ ጋብቻው አይደለም። ስለዚህ በማዕስብ ማለት አግብቶ ለፈታ ነው ሲጀመር እንጂ ይሄ ድንግልናውን በየቦታው ላጣው አይደለም። በዚህ ከዛ ጋር ተደመረ እንጂ እሱ እንደ ሁለተኛ ጋብቻ ነው አሁን እኮ የሚፈጸምለት ማለት ነው። በስጋው ደግሞ ማግባት ይችላል። ይኸውልህ ስርዓተ ተክሊሉ ላይ ወይም ደግሞ ፍትሐ ነገሥቱ ላይ እንዲህ የሚል ቃል አለ። የሚጋቡ ፈቶች ቢሆኑ ይላል። የሚጋቡት ፈቶች ቢሆኑ አግብተው ለፈቱ የተቀመጠው ስርዓቱ እሱ ነው። እነዚህ ፈቶች ምን አይነት ናቸው? መጀመሪያ በስርዓተ ተክሊል ተጋብተዋል። አብረው እየኖሩ እያለ ወይ በዝሙት ወይ በሞት አንዱ በመካከል በሞት ቢነጠቅ ብቻውን የቀረው ሰው አግብቶ የፈታን ነው የሚባለው ማለት ነው። ስለዚህ እሱ ቢመጣ የሚጋቡት ፈቶች ቢሆኑ ተክሊል አያድርጉላቸው። አየው ስርዓቱ ተክሊል አያድርጉላቸው። ይሄ በረከት ወይም ተክሊል በጋብቻ ጊዜ ለድንግል ወንድና ለድንግል ሴት ይገባል። ከሚጋቡት አንዱ ድንግል ቢሆን ብቻውን ይባረክ ይላል ፍትሐ ነገሥቱ ነው የሚያስቀምጠው። ምንም ይሄ አያወላውል። ይሄንን በሰፈር ልጅነት አታፈርሰውም፣ በመግባባት በመተዋወቅ ምናምን አታፈርሰውም። ይሄ ስርዓት ነው። ይሄን ደግሞ ማን ያህል እግዚአብሔር ይመለከታል ማለት ነው። እና ይሄ ነው ማስብ የሚለው ራሱ አግብቶ የፈታ የሚለው ነው። ግን ከዛ ጋር ደቆትም እኮ ማስብ ነው ጋብቻቸው መባሉ ያው ነው። በቃ ሩካቤ ተፈጸመ ሰዓት ፈጽመዋል። ሲጋቡ ሩካቤ ስለሚፈቀድ ተቆጠሩት። ጋብቻ ለፈጸመ ሰው ሩካቤ ስለሚፈቀድ ሩካቤ የፈጸመ ሰው አግብቶ እንደፈታ ይቆጠራል። የማስብ ጸሎት ይደረግለታል። ትልቁ ጉዳይ ማሰሪያው ግን ቅዱስ ሥጋውና ክቡር ደሙ ነው። በዚህ መሰረት ጋብቻቸውን ትፈጽማለች ቤተክርስቲያን ማለት ነው። ከዚህ በተጨማሪ ደግሞ በመንግስት የሚፈጸም መግቢያ ላይ ያነሳው በመንግስት የሚፈጸም ጋብቻ አለ። ይህንን ጋብቻ ቤተክርስቲያን ተቀበለዋለች? ከቤተክርስቲያን አስተምሮ አንፃር ቤተክርስቲያን በራሷ ስርዓት የፈጸመችውን ነው ጋብቻ ብላ የምታከብረው። በጣም በመንግስት ተጋብተው ወልደው ብዙ ዓመት የኖሩትንም ኑ በስጋው ደግሞ ጋብቻችሁን ልባርክላችሁ የምትለው የቤተክርስቲያን ጋብቻ እንዲሆን ነው። የቤተክርስቲያን ጋብቻ ሲሆን ምን ይሆናል መሰለ? ቅዱስ ይሆናል። ጋብቻው ቅዱስ ጋብቻ ይባላል። ዝም ብሎ ጋብቻ ብቻ አይደለም። ቅዱስ የሚል ማዕረግ አለው። የተለየ የከበረ የእግዚአብሔር ጸጋ ያለው ማለት ነው። ስለዚህ ይሄን ለማግኘት አረጋዊ ሆነውም እኮ ቆረቡ ይባላል። ጋብቻቸው ቤተክርስቲያን ያንነት ላይ ባረከ